ምንም የማዳምጥ ነገር የለም። አንተ ማሰብ አቁመሃል። በአሁኑ ግን የተለየ ነው። አንዴ ብቻ አዳምጪ። ዳግም በፈጠረ ህይወቴን አትወጥብጣው። እንደምትለው የምትወደኝ ከሆነ ለትንሽ ጊዜ ተወኝ፣ በሰላም ላስብበት። ተወኝ? አዎ ጊዜ እፈልጋለሁ። በሳሚ ምክንያት ነው? ሁሉን ነገር ከሳሚ ጋር አታገናኘው። እኔ በራሴ መወሰን ማልችል እንዴ ይመስል? እኔ እኮ ባንቺ ቀንቼ ነው መጥፎ ሰው ተባልኩት። አንቺ እኮ በሌላ ሰው ነው እየቀናሽ ያለሽው። እሺ ታዲያ አንቺ ምንድነው የምትባየው? የኛ ጻድቅ፣ እስኪ ዞር ብለሽ ራስሽን ተመልከች። አንድ ጣትሽ እኮ ወደ እኔ ሲጠቁም የተቀሩት ወደ አንቺ መሆናቸውን ዘንግተሽዋል። መልካም ጊዜ ይሆንልሽ። ዝም በል። የዳግምን ስም አታንሳ። ብሌን፣ በእኔ ተናደርሽው? ምን አጠፋው? ለምን አትናገሪ? ምንድነው ነገሩ? ልቀቀኝ። ሁለተኛ እጄ እንዳትነካኝ። አስመሰል። ይቅርታ አድርግልኝ። ምን አረግሽ አክስቴ? እንዲህ ነው አልልህም። ደጋግመህ እውነተኛ እንደሆንክ ነግረኸኝ ነበረ። ስህተት እንደሆነ እንኳን እያወቅኩኝ መልሼ እጠራጠራለሁ። ይቅር በላይ ልጄ። ያለ ጥፋት እንደ ጥፋተኛ ቆጠርኩ። እንዴ በኃይሉ ምን እያደረገ ነው? በደንብ የሚተዋወቁ ነው የሚመስሉት። ስሙን ደካማ እንዳትሆን። እሷ ማለት እናትና አባትን የገደለች ምህረት የለሽ ሰው ነች። ለእሷ ደግሞ ማዘን የለም ተኩሰው። አባትና እናት በጥይት እግራቸው ከተመታ በኋላ ደማቸው ፈሶ እየተሰቃዩ ነበር። ያቺ ጨካኝ ሴት እናትና አባትን የጎተቻቸው ወደ ጓሮ ወሰደቻቸው። ከዛ በኋላ ከኔ ጋር የሚጋጭ መጨረሻው ይሄ ነው እያለች ቁስላቸው ላይ ጨውና አረቄ እየነሰነሰች ታሰቃያቸው ጀመር። እናትን እየጎተች ወስዳ በአሽከሮቿ በአባት ፊት አስደፋች። በቃ እህቴ ይቅር በይኝ እባክሽ፣ ይቅር በይኝ ፀሐይ። ወይኔ እህቴ። ፀሐይ እባክሽ ስሚኝ። በኃይሉና ጆ ሙሉ በሙሉ እቅዳቸው ተሳክቶላቸዋል ማለት ነው። ምክንያቱም ሰላምን የማሳመኑን ሂደት በጥንቃቄ ነው ያደረጉት። እስካሁን ድረስ ልፋታቸውና ድካማቸው መና የሚቀር መስሏቸው ነበር። ጆም እንግዲህ በአስመሳይነቱና እየሰራ ያለው ድራማ ከተጠበቀው በላይ ነው ማለት ነው። በኃይሉ እንኳን በእንደዚህ አይነት ነገር በጣም እየተካነ ስለሆነ ነገሮችን በሙሉ በጥንቃቄ ነው የሚያደርገው ማለት ነው። ሳሚ የሁሉንም ሚስጥር ለማውጣት ቢጥርም አሁን ላይ ግን ውድቅ ሆኖበታል ማለት ነው። ሰላም ሙሉ በሙሉ ጆ የበኃይሉ ልጅ እንደሆነ አረጋግጣለች ማለት ነው። አስመሳይነታቸው በፍጹም ጥርጣሬ እንድትፈጥር እድል አልሰጣቸውም ማለት ነው። እስካሁን ድረስ ስለጠረጠረችው ራሱ ይቅርታ ጠይቀዋለች ማለት ነው። ይሄ ደግሞ በኃይሉን ከምንም በላይ ነው ያስደሰተው። ምክንያቱም ጥርጣሬ ምናልባትም ትንሽ ጥርጣሬ ካለ ጆ ነገሮችን ሊያበላሽ ይችላል ብሎ ነበር ያሰበው በኃይሉ ማለት ነው። ግን ደግሞ አሁን ላይ ሰላም ሙሉ በሙሉ ማለት ይቻላል በቃ ምንም አይነት ጥርጣሬ ከእንግዲህ አይሞራዋ ውስጥ ሊመጣ አይችልም። ጆ የበኃይሉ ልጅ ነው ብላ አምናለች ማለት ነው። ይሄ ደግሞ ለጆ ትልቅ እድል ነው። ስራውን ያለምንም ጥርጣሬና ያለምንም እንከን ሊያከናውን ይችላል። ሰላምንም እንግዲህ ያለምንም ርህራሄ ነው ሊገላት የሚችለው ማለት ነው። ግን ደግሞ አሁን ላይ ጆ ትንሽ ጥርጣሬ አለበት። በኃይሉን በተደጋጋሚ ነው እርግጠኛ ነው ሆይ ግን የኔን ቤተሰቦች እየገደሉት እነዚህ ሰዎች ናቸው ወይ በተለይ ደግሞ ሰላም ነች ወይ ብሎ እየጠየቀ ነው ያለው። ምክንያቱም ሰላም አይደለም ሰው ልትገድል ቀርቶ ይቅርና ሌላ ምንም ነገር ክፉ ቃል ራሱ ካፏ እንደማይወጣ ጆ ስለተረዳ በፍጹም እሷ ሰው ትገላለች ብሎ ማሰብ አቅቶታል ማለት ነው። ግን ደግሞ በኃይሉ በጣም አሳማኝ ስለሆነ በጆ ቁስል ላይ ጨው እየጨመረ እንግዲህ ስሜታዊ እያደረገውና ቆም ብሎ እንዳያስብ እያደረገው ነው ያለው። ሁሌም ቢሆን በኃይሉ በሰዎች ድክመት ላይ ትንሽ ድራማ ይጨምርና ነገሩን ወደ ታማኝነት ይቀይረዋል ማለት ነው። እንግዲህ ከመሬት ተነስቶ ምንም አይነት ጥርጣሬ ጆ ላይ እንዳያድር እንዴት አድርጋ እንደገደለቻቸው ራሱ ቤተሰቦችን እየነገረው ነበር ማለት ነው። ጆ በዚህ ሰዓት ደግሞ በጣም ስሜታዊ ሆኖ ራሱን መቆጣጠር እስከሚያቅተው ድረስ ነበር ሲናደድ የነበረው ማለት ነው። ይሄን ነገር ደግሞ በኃይሉ አውቆና አስቦበት ስለሆነ እያደረገ ያለው አሁን ላይ እንግዲህ ጆ ምንም አይነት ጥርጣሬ በኃይሉ ላይ እንዳይኖረው የታዘዘውንም ነገር በሙሉ እንዲፈጽም ያስገድደዋል ማለት ነው። ዳግምም አሁን ላይ ነገሮች ወደሱ እያመሩ ያለ ወይም ደግሞ ሐሳቡ እየተሳካለት ነው ያለ የሚመስለው እንግዲህ በቃል እርዳታ መሰረት አሁን ፎቶውን
ለብሌን ካሳየ በኋላ ብሌን ሙሉ በሙሉ ሳሚ ላይ ተቀይራበታለች ማለት ነው። ግን ደግሞ እዚህ ጋር በጣም የሚያስደነግጠውና የሚያሳስበው ነገር ብሌን ያንን ፎቶ ሲያሳያት የደነገጠችው ድንጋጤና የተሰማት ስሜት አይደለም ለሌላ ሰው ለራሷ ራሱ ግራ ገብቷታል ማለት ነው። ሳሚን እንደ ጓደኛ ወይም ደግሞ አቅርባ ልትንከባከበው ነበር ያሰበችው በሷ ምክንያት አደጋ ስለደረሰበት ነበረ። አሁን ላይ ግን ልጅ እንዳለው ስትረዳ ስሜቷን መቆጣጠር አላቀቷት ነበረ። ይሄ ስሜት ደግሞ ሰዎች ላይ ሊታይ የሚችለው አንድ ሰው አንድን ሰው ከልቡ ሲወድና ሲያፈቅር ነው ማለት ነው። ዳግምም በጣም ደንግጧል በድንጋጤዋ። ምክንያቱም እስከ ዛሬ ድረስ እሱን እየወቀሰችውና እሱን በጣም ሁሉንም ነገር በሱ ላይ እየፈረደች ነበረ። አሁን ላይ ግን ሙሉ በሙሉ ጥፋቷ የራሷ ነው ማለት ነው። እሱን እየተቆጣች ወይም ደግሞ ከሳሚ ጋር ምንም ነገር የለኝም እያለች እሷ ግን ውስጡን ሳታቀው ወዳው ነበር ማለት ነው። ለዚህም ነው ቅናት ተሰምቷት ቤቷን ዘግታ ራሷን በጥያቄ እየጠየቀች ነበር ምን እየሆንኩኝ ነው ብላ ማለት ነው። ለዚህ መልስ ግን አላገኘችለትም። አሁንም ቢሆን ለሳሚ መልካም አመለካከትና የፍቅር ስሜት እንዳላት እየተሰማት ነው። ግን ደግሞ በሰማችው ነገርና ባየችው ነገር በጣም ነው የተናደደችው። ሳሚ በጣም አታላይና መጥፎ ሰው እንደሆነ ከዚህ በፊት ይታወቃል። ግን ደግሞ አሁን ላይ ተቀይር ያለው ብሎ ነው ከነሱ ጋር እየኖረ ያለው ማለት ነው። ግን ደግሞ አሁን ላይ እውነቱን ስታቅና ባየችው ነገር ሳሚ መቼም ሊቀየር እንደማይችልና አሁንም አታላይነቱና መጥፎነቱ ውስጡ ተቀብሮ እንዳለ ገምታለች ማለት ነው። በዛ ላይ ደግሞ ተናዶ ዳግምን ሲመታው አይታለች ማለት ነው። ይሄም ሌላ የሳሚ ማንነት መገለጫ ነው። ዳግም ግን በመመታቱ ምንም አልመሰለው። ምክንያቱም እስካሁን ድረስ ሳሚ እያስመሰለ ዳግምን በጣም ሲያቃጥለውና ብሌንንም ሲያሳምናት ነበረ። ዛሬ ግን ነገሮች ቦታ ቀይረው ሳሚ ትልቅ ስህተት ሲሰራ ብሌን አይተዋለች ማለት ነው። ስለዚህም በጣም ተናዳበታለች። የተፈጠረውን ነገር በግልጽ ባትነግረውም ግን ደግሞ አስመሳይ እንደሆነና መቼም ሊቀየር እንደማይችል እየነገረችው ነበረ ማለት ነው። ሰላምም ጆና በኃይሉ እንግዲህ ከቤት ከወጡ በኋላ ተከትላቸው ነበር። ግን ደግሞ አዝማሚያቸው መጀመሪያ የተገናኙ ወይም ደግሞ እንደ አዲስ አባትና ልጅ አልሆን ብሏታል ማለት ነው። ሁኔታቸው በጠቅላላ ከዚህ በፊት እንደሚተዋወቁና ከጀርባቸው የሆነ ነገር እንዳለ አይነት አክት ሲያደርጉ አይታለች ማለት ነው። በኃይሉም ጆን ከምንም በላይ እያስጠነቀቀውና ስሜታዊ እያደረገው ባለበት ሰዓት ከርቀትም ሆና ቢሆን እያየቻቸው ነው። ምን እያወሩ እንደሆነና ምን እያደረጉ እንደሆነ ባይገባትም ግን ደግሞ በኃይሉ መጥፎ ባህሪ ስላለው ልጁን ገና ከመገናኘታቸው እያስቀየመውና እያስከፋው ነው ብላ ያሰበችው። ግን ደግሞ ጆ በጣም ስለተናደደና በጣም ስለተበሳጨ ስሜቱን ራሱ መቆጣጠር ስላቃተው በኃይሉን ጥሎት ሄዷል ማለት ነው። በዚህ ሰዓት እንግዲህ ቀጥታ ሄዶ መኝታ ቤቱም ገብቶ ሲያለቅስ ደርሳበት ነበር። የእናትና አባቱን ፎቶም ይዞ እያለቀሰ ነበር። እሷን ሲያያት ግን ምንም እንዳልተፈጠረ ራሱን ለመቆጣጠር ሞክሮ ነበረ። ሰላም የጠረጠረችው ነገር ቢኖርም ግን ደግሞ ያሰበችው በኃይሉ ገና ልጁን ከማግኘቱ እየከፋበትና መጥፎ እየሆነበት እያስቀየመው ነው ብላ ነው ያሰበችው። ጆ ግን የተናደደበት ምክንያት በኃይሉ ታሪክ ፈጥሮ ስለነገረውና ሰላም ምን ያህል ቤተሰቦቹን አሰቃይታ እንደገደለቻቸው ከመሞታቸው በፊትም በስቃይ እንዲሞቱ እንዳደረገቻቸው ፈጥሮ ስለነገረው ነበረ በጣም ስሜታዊ የሆነው ማለት ነው። ጆም እዛው ቁጭ ብሎ እንግዲህ እሷ ልታባብለው ስትነካው አባቴንና እናቴን በገደለችው እጅ ነካችኝ ብሎ በጣም ሲበሳጭ ነበረ። ስጋዋንም ቆራርጦ ለውሻ እንደሚሰጥላት እየዛተባት ነበረ ማለት ነው። ምናልባትም ጆ በዚሁ ስሜት ከቆጠለ እንግዲህ የበኃይሉን እቅድና ሴራ ሊያሳካለት ይችላል ማለት ነው። ምክንያቱም በጣም ስሜታዊ የሆነ ነው። ከዚህ በፊት እንግዲህ ስሜታዊ ሆኖ ብሌንን በጩቤ ሊወጋት ሞክሮ ነበረ። ያ ነገር ደግሞ ለበኃይሉ አልተመቸውም። ምክንያቱም
ምክንያቱም ነገሮችን ማድረግ ያለበት አቅዶና አስቦ ነው እንጂ ስሜታዊ ሆኖ አይደለም ማለት ነው። ስሜታዊ ሆኖ ነገሮችን ካደረገ ነገሮች ሊበላሹ እንደሚችሉ በኃይሉ ስለሚያውቅ አሁን ላይ እንደዛ ድጋሚ ማድረግ እንደሌለበት ስለነገረው አሁን በዚህ ስሜት ሆኖ ምናልባትም ሰላምን ትልቅ ችግር ውስጥና ትልቅ አደጋ ውስጥ ሊጨምራት ይችላል ማለት ነው። ገነትና ቃልም እንግዲህ ጎረቤቷን ማለትም ፀሐይን በነብስ ደርሰውላታል። ምናልባትም ዘግይተው ቢሆን ኖሮ ልትሞት ትችላለች። ምክንያቱም አስሮ አፍኖ ያለ እህልና ያለ ውሃ ካስቀመጣት ቆይታለች። ቃል እንግዲህ ከዚህ በፊት የሚያስቀምጥበትን ቦታ ስላወቀች ነው እንጂ ይህንን ነገር ባታቅ ኖሮ ፀሐይ እስከ መጨረሻው ድረስ ልትሞት ትችል ነበር። ገነትም እንግዲህ በጣም ተጸጽታለች በእሷ ምክንያት እንደዚህ መፈጠሩና በዛ ላይ ደግሞ ለእሷ ይቅርታ ለማድረግ አለመሞከሯ ትልቅ ችግር ውስጥ ሊጨምራት እንደሚችልና ይሄ ነገር በህይወት ደርሰውላት ባይሆን ኖሮ ሞታ ቢሆን የዘላለም ጸጸት እንደሚሆንባትም ገነት እያለቀሰች ይቅርታ ስትጠይቅ ነበር ፀሐይን ማለት ነው። ቃልም እንግዲህ እስከዛሬ ድረስ አድርጋ የማታውቀውን ነገር በማድረጓ በጣም ተደስታለች። ምክንያቱም በህይወት ያተረፈቻት እሷ ነች ማለት ይቻላል። እስከምትነቃ ድረስ የሚደረገውን ነገር በጥንቃቄ አድርጋ ፀሐይ እንድትድን አድርገዋታል ማለት ነው። በኃይሉም እንግዲህ ሞታ ትሁን አትሁን ለማረጋገጥ ሲመጣ ያስቀምጣት ቦታ አላገኛትም ማለት ነው። ይሄ ነገር ደግሞ ለበኃይሉ ምናልባትም ሌላ ትኩሳት ሊሆንበት ይችላል። ማን ሊያድናት እንደሚችል ባይጠረጥርም ግን ደግሞ በፍጹም ያላሰበውና ያልጠበቀው ነገር ነው የተከሰተው ማለት ነው። ገነትና ቃል እንግዲህ ተሳክቶላቸው ጎረቤታቸው ፀሐይን በህይወት በሰላም አውጥተዋታል ማለት ነው። ብዙ ቀን ያለ እህልና ያለ ውሃ ስለከረመች ራሷን ስታ ነበረ ያገኟት ማለት ነው። ገነት ደግሞ የሞተች መስሏት እስከ ራሷን መቆጣጠር እስከሚያቅታት ድረስ እያለቀሰችና ብትሰማትም ባትሰማትም ይቅርታ እየጠየቀች ነበር።